ይህ መልእክት የሚተላለፈው ከአራት አይነ ማህበረሰብ ነው። የዛሬው መልእክታችንን ኃያሉን አምላክ በማመስገን እንጀምራለን። ንጉሱን በማመስገን እንጀምራለን። ሁሉን ቻይ የሆነውን በማመስገን እንጀምራለን። ምንተስኖትን በማመስገን እንጀምራለን። ደምላሽን በማመስገን እንጀምራለን። የሙሴን አምላክ ተበቃዩን በባሪያዎቹ ላይ የሚመጣውን የሚበቀል እጅን በአፍ ላይ በሚያስጭን ሁኔታ በቀለን የሚሰራ የሚያደርግ የሆነን አምላክ ያ ማለት በባሪያዎቹ ላይ የሚደርሰውን ወይም የሚመጣውን ነገር ከላያቸው ላይ የሚከላከል ማለት ነው። ዲፌንስ ኃይለኛ የሆነ ማንም ምንም ሊያቆመው የማይችል በቀለኛው የሆነ አምላክ የሙሴ አምላክ ገባችሁ? በበረሃ ላይ ያሉ ያኔ ሙሴንና ወንድሙን ለመቃወም ብለው ቆሬና ተከታዮቹ መሬት ተሰንጥቀ ያወጣቻቸው ማለት ነው። ያ አምላክ ባሪያዎቹ ለመከላከል የወሰደው በቀል ነው። እነዛ 250 ሰዎቹ እሳት ከሰማይ ወርዳ የበላቻቸው ማለት ነው። ያ የሚያሳየው አምላክ ባሪያዎቹን ለመከላከል የወሰደው በቀል ነው። የማያዳግም ከአሁን በፊት ሙሴ እንኳን አለ አምላክ የተለየ ነገር ቢያደርግ ደስ ይለኛል አለ። የተለየ ነገር እናንተ ሰው እንደሚሞተው ባይሆን ደስ ይለኛል። የተለየ ነገር እንደዛ አይነት ማለት ነው። የበቀል አምላክ ነው። ያ ማለት የፍቅር አምላክ አይደለም ማለት አይደለም። አምላክ በመንገዱ ላይ ላሉ ሁሌም ቢሆን ወዳጅ ነው። እናመሰግነዋለን። የአብርሃምን አምላክ የይስሐቅን የያዕቆብን አምላክ እናመሰግናለን። የዒሳን የሙሐመድን አምላክ እናመሰግናለን። የሳሌሕን የዩኑስን የአዩብን የኖሕን የኢድርስን የእስማኤልን እንዲሁም የሌሎችን ነቢያቶች አምላክ የሆነ ሰደቀል ሐቅ አምላክ የሆነ ጌታን እናመሰግናለን። የመሬትና የሰማይ ፈጣሪ የሆነን አምላክ እናመሰግናለን። በውስጡ ያሉትን ህይወት ያላቸውንም ህይወት የሌላቸውንም ነገር ለፈጠረ ለእያንዳንዳቸው የሚያስፈልጋቸውን ነገር የሚያቀርብ የሆነ አምላክ ምስጋና እናቀርባለን። አምላክ ኃያል ነው። እኛ ከምንለው በላይ ኃያል ነው። የእሱ ኃያልነት በሰዎች አእምሮ በሰዎች አንደበት የሚታሰብ የሚነገርም አይደለም። አምላክ የነ ጅብሪል የነ ሚካኤል የነ ሩፋኤል የነ ዝራኤል አምላክ ነው። እነዚህ ማስፍ ግዙፍ ይሄ ነው ተብሎ በአእምሮ ሁሉ ሊገመት የማይችሉ ትልልቅ መላእክቶች ናቸው። ትልልቅ መላእክቶች ናቸው። ደስ የሚለው ነገር አምላክ ለሰው ልጅ ክብር ሲሰጥ አዳምን ከፈጠረ በኋላ ይላል አምላክ አዳምን ከፈጠረ በኋላ መላእክቶችን ሰብስቦ ይሄን ሰው የከበሬታ ሰላት ወይም የከበሬታ መጎናበስ ወይም የከበሬታ ስጁድ አድርጉለት። that means make sure you show respect ያለ ለመላእክቶችን ነው። ያ ማለት አዳምን ከፈጠረ በኋላ ያ ማለት የሰው ልጅ ከመላእክትም በላይ ነው ማለት ነው። ክብሩን እስከሚያዋርድ ድረስ ከቦታው እስከሚወጣ ድረስ የሰው ልጅ መላእክቶች የሚጎናበሱለት ነው። ለዚህም ነው በተለያየ ዘመን የአምላክ ባሪያዎች በምድር ላይ ችግር ሲገጥማቸውም ሆነ ወይም መልእክት ሲኖር መላእክቶች መጥተው መልእክት የሚያመጡትም ወይም ከዛ ችግር ውስጥ የሚያወጡትም እኒህ ግዙፍ መላእክቶች በአንድም ሆነ በሌላ መንገዱ የፈጣሪ ባሪያዎች ናቸው። ለፈጣሪ ባሪያዎች ደግሞ ያገለግላሉ ማለት ነው። ፈጣሪ የተመሰገነ ይሁን። ለዚህ ኃያል አምላክ ለፍቅሩ ምስጋና እናቀርባለን። የሰው ልጅ ራሱን አዋረደ።
የሚገርመው ነገር አሁንም እየወረደ ነው። መውረጃው መቆሚያ የለውም እስከሚጠፋ ድረስ ማለት ነው። እስከሚጠፋ ድረስ ከናካቴው መውረጃው መቆሚያ የለውም። እንደወረደ ነው። ፈጣሪ የተመሰገነ ይሁን። እሱን እንግዲህ በሌላ ጊዜ እናየዋለን ምን ማለት እንደሆነ። በእኛ አመለካከት ግን የሰው ልጅ የተከበረ ነው። በመላእክቶች ፊት የተከበረ ነው። አምላክ የሰው ልጅ ከፈጠረ በኋላ መላእክቶችን ሰብስቦ እንደዛ ነው ያለው። ይሄንን ካልን በኋላ ወደ ዛሬው መልእክታችን ስንተላለፍ ምን ይላል? ዋናው ይሄን ቪዲዮ ልንለቅ የፈለግንበት ምክንያቱ አምላክ ባሪያዎቹን ይጠብቃል። በባሪያዎቹ የሚመጣበትን ነገር አይታገስም ይላል። አይታገስም ብቻ ሳይሆን ይበቀላል። የበቀል አምላክ ነው። ስለዚህ እነዛ ባሪያዎቹ ለአምላክ ባሪያ የሆኑ አገልጋዮች በአንድም ሆነ በሌላ መንገዱ አገልጋዮቹ በፍጹም ሊፈሩ አይገባም ይላል። ሊፈሩ አይገባም። በእነሱም ሆነ በቤተሰቦቻቸው ላይ ፍርሃት ሊነግስ አይገባም። የአምላክን ስራ እስከሰሩ ድረስ በፈጣሪ መንገድ እስካሉ ድረስ አምላክ እነሱንም ሆነ ቤተሰቦቻቸውን ይጠብቃል ይላል። ይህ መልእክት ለወዳጆቻችን ነው። ወዳጆቻችንን እንጠብቃለን። አምላክ ወዳጅ ብሎ የያዛቸው እኛ ወዳጅ ብለን የያዝናቸው ናቸው። የሰው ልጅ የጠላቸው በመልአክ ይጠላሉ። በመልአክ ሲጠሉ በእግዚአብሔር ይጠላሉ። በሰው ልጆች ሲወደዱ በመልአክ ይወደዳሉ። በመልአክ ሲወደዱ በእግዚአብሔር ዘንድ ይወደዳሉ። አንዳንድ ጊዜ እነዚህ ነገሮች ቅደም ተከተላቸው እኩል ላይሆን ይችላል። ግን ወጣ ወረደም መልእክቱ ዋናው ነገር ወዳጆቻችንን እንጠብቃለን። ወዳጆቻችንን ስንጠብቅ እስከ ጥግ ሄደን ነው የምንጠብቀው። ምንም ነገር በእነሱም ሆነ በቤተሰቦቻቸው ላይ ምንም ነገር ዳዝንት ማተር ዋት ኢት ኢዝ ሊከሰት አይችልም። ከመከሰቱ በፊት ነገሮች ይከሽፋሉ። አለበለዛ ነገሮችን እንደዚህ አይነት አደጋ ሊያደርስ ያቀደውን ሰው ከመንገድ ላይ ገለል እናደርገዋለን። ያ ማለት በህይወታቸው ማለት ነው። ሌላውን አያገባንም። በህይወታቸው አደጋ ምንም አይነት ነገር ሊገጥማቸው አይገባምም አይችልም ማለት ነው። ሌላው ደግሞ አምላክን እስካገለገሉ ድረስ እዛ ቦታ ላይ ማንም ሰዎችን አይነቀንቃቸውም ይላል። አይነቀንቃቸውም። በአንድም ሆነ በሌላ መንገዱ ስራቸውን እስከሚጨርሱ ድረስ ከቦታው ላይ አይነሱም። ለዚህ ነው ባለፈው ያልነው ምንድን ነበረ? መልእክቱ ሲመጣ የመጀመሪያው መልእክት የሁለተኛው ሳይሆን የመጀመሪያው መልእክት ይላል ስልጣናቸውን ከለላ አድርገው ሰዎችን የሚጎዱ የሚያስጎዱ ስልጣናቸውን መከታ አድርገው ማለት ነው። ስልጣን ላይ ያሉ ወደ መቃብር ይወርዳሉ ይላል። ዳት ሚንስ ስልጣናቸውን እንደ እንትን የተጠቀሙበት እንደ ቱል የተጠቀሙበት ማለት ነው። ያው አይተናል እነማን ወደ መቃብር እንደወረዱ። የሁለተኛው መልእክት ሲመጣ አልተሳሳተም። ምናልባች ጊዜ ይፈልጋል። አንዳች ነገር ሊኖር ይችላል። ከሁለት አንዱ ነው። እኛ ግን ሁሌም ቢሆን ለወዳጆቻችን መልእክት እናስተላልፋለን። ስልጣናችሁን መከታ አድርጋችሁ ሰዎች እንዳትበድሉ፣ ስልጣናችሁን መከታ አድርጋችሁ ገንዘብ እንዳታገበሰብሱ። ዳት ሚንስ ያ ገንዘብ ስልጣኑ ባይኖራችሁ ኑሮ ልታገኙት አትችሉም የሚባል ነገር ከሆነ ማለት ነው። ዳት ሚንስ ያን ሰዎችን አትበድሉም ስልጣኑ ባይኖራችሁ ኑሮ የሚለው ነገር ከሆነ ማለት ነው። እንደዛ አይነት ነገር ሲሆን እኛ እናንተን ለመከላከል አንችልም ማለት ነው። ዳት ሚንስ የፈጣሪ ቁጣ ሁሌም ቢሆን ተፈጻሚ ይሆናል። የዚህ ነገር ችግሩ የፈጣሪ ቁጣ ሲመጣ መቼ፣ እንዴት፣ ማን ላይ፣ የት እንደሚመጣ አይታወቅም። ኢት ዊል ሃፕን። አንድ ጊዜ ነው አሉ አንድ ሼህ ሰይድ የሚሏቸው ሽማግሌ
ልጅ አንድ ጎረምሳ ልጅ አላቸው እና እንዲሁ ያስቸግራቸዋል። ያው የእድሜም ጉዳይ ነው። ጎረምስና ዘመን ችግር ነው። የጎረምስና ዘመን ችግር ነው። ሁለቱንም እንግዲህ አምላክ ይቅር በላቸው፣ አምላክ ስራቸው እንደላቸው እና ይሄ ሽማግሌ ሼህ ሰይድ የሚሏቸው ልጃቸው ይሄ ጎረምሳ ልጃቸው ያስቸግራቸዋል። ሲያስቸግራቸው አንድ ቀን ከዕለታት አንድ ቀን ይሄ ልጅ ወደ ከተማ ደርሶ ለመምጣት ይፈልግና አባቱን የመኪና ቁልፍ ለመጠየቅ ይፈራና እናቱን ይጠይቃል። እናቱን ሲጠይቅ እናቲቱ መታ ትጠይቃለች ለአባትየው። አባትየው ስጭው ይላሉ። ይሄን ቁልፍ ስጭው አላህ አይመልስብኝ አሉ። ይህን ልጅ አላህ አይመልስብኝ አሉ። ተናደው ነው። ምን ለማለት ፈልገን ነው? እንዲሁ እንድታቁት ነው። ዳርዳሩ እንደምንነግራችሁ አንዳንድ ጊዜ እናንተ አጋጣሚ ይመስላችኋል፣ አክሲደንት ይመስላችኋል ነው። የፈጣሪ ማምጫ በጣም 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 ብዙ ነው፣ ሩቅ ነው። እና ይሄ ልጅ ወጣ፣ አልተመለሰም። ትንሽ ቆየ፣ ዘገየ እና አንድ እንግዲህ እዛ መሀላቸው ከሽማግሌዎቹ አንዱ ንግግራቸውን የሰማ ምን ይላል? ሼህ ሰይድ አሏቸው። ለበይክ ይሄ ልጅ እኮ አልተመለሰም፣ እንደወጣ ቀረ አሏቸው። እንደወጣ ቀረ አልተመለሰም አሏቸው። ከዛ ምን አሉ? አይ አሉ እንደማይመለስማ ወትሮም አውቀው ነበር እንደማይመለስ አሉ። ያችን በር ሲሻገር እንደማይመለስ ወትሮም አውቀው ነበር አሉ። ማለት እንግዲህ ሸኝተውት ነው ማለት ነው። ሸኙት። ከዛ ከትንሽ ጊዜ በኋላ ተደወለና ልጃችሁ በመኪና አደጋ ኮማ ውስጥ ነው ያለው ተባለ። የመኪና አደጋ ነው። አደጋው መኪና አደጋ ነው። ገባችሁ? አላህ አይመልስብኝ ብሎ አልነበረም? ያ የመኪና አደጋ ነው እና ይህ ሰው አልተመለሰም ማለት ነው። እናቲቱ ትሄዳለች። የመኪና አደጋ ልጃቸው ኮማ ውስጥ መግባቱን ለካ ኮማ ውስጥ አይደለም የገባው፣ ሙቷል። አደጋው በጣም አስከፊ ስለነበረ ሙቷል። ከዛ ሼህ ሰይድ ተደወለላቸው። ልጃችሁ አርፏል አሏቸው። ማለት ሞተ ማለት ነው። ልጃችሁ አረፈ ሼህ ሰይድ አሏቸው። ለበይክ ልጃችሁ እኮ አረፈ አሏቸው። ከዛ ምን ቢሉ ጥሩ ነው? አይ እሱ አይደለም እኔ ነኝ ያረፍኩት አሉ። እሱ አይደለም እኔ ነኝ ያረፍኩት። አንዳንድ ጊዜ ነገሮች ቶሎ በፍጥነት ቦታቸውን ይዛሉ። ይሄ ለሳይንስና ቴክኖሎጂ ትውልድ አይገባውም። ምን እያወራን እንዳለን አይገባውም። እመኑን አይገባውም። ግን ሁልጊዜ ዕዳውን ይከፍላል። የሚያሳዝነው ነገር አለመግባቱ አይደለም፣ ዕዳውን ግን ይከፍላል። ሁሌም ቢሆን ባሪያዎቻችንን እንጠብቃለን ስንል በዚህ መልኩ እንጠብቃለን። ግን ከፈጣሪ እንግዲህ እነሱ ስህተት ሲፈጽሙ ከፈጣሪ ዘንድ የሚመጣን ነገር እኛ ልንከላከል አንችልም። ተፈጻሚ ነው የሚሆነው። ወይ በእነሱ ላይ ወይ በቤተሰቦቻቸው ላይ ተፈጻሚ ይሆናል። ያንን ደግሞ ከመፈጸም የሚያግደው ነገር የለም። doesn't matter how many soldier you have around you, doesn't matter how many bodyguard you have around you, it will happen። የእኛ የምንለው ምንድን ነው? ሁሌም እኛ ባሪያዎች ወዳጆቻችን እንጠብቃለን፣ ከምንም ነገር እንጠብቃለን፣ መሬት መንቀጥቀጥም ቢሆን። ግን ሁሌም ቢሆን ሰዎችን የሚያሳዝን ነገር እንዳይሰሩ፣ ያ ማለት ስልጣናቸውን ከለላ አድርገው ሰዎችን እንዳይበድሉ፣ ያ ማለት ስልጣናቸውን ከለላ አድርገው ሀብት እንዳያግበሰብሱ እድሜያቸውን ያሳጥረዋል። እነሱም ብቻ አይደለም፣ የቤተሰቦቻቸውን እድሜ ያሳጥረዋል። ያሳጥረዋል። አንዳንድ ጊዜ አባት ባጠፋው ልጅ ይከፍላል። አባት ባጠፋው ንብረት ይከፍላል። አባት ባጠፋው ቤተሰብ ይከፍላል። ለዚህ ነው ሁሌም ቢሆን መሪዎች ጥፋት ያጠፋሉ፣ ማህበረሰቡ ዋጋ ይከፍላል። መሪዎች ጥፋት ያጠፋሉ፣ ህዝቡ ዋጋ ይከፍላል። የሚገርም ነው። እኛ ይህን ካልኩሌሽን እስከ ቅርብ ጊዜ ድረስ አልገባንም ነበር። ምንድን ነው የሚለው? የመጀመሪያ ጊዜ ይሄ መልእክት ሲመጣልን ምን ይላል? ጥቂቶች ጥፋት ያጠፋሉ ይላል። ጥቂቶች ጥፋት ያጠፋሉ፣ ብዙሃኑ ግን ዋጋውን ይከፍላል። ስለሚከፍሉት ዋጋ የሚያውቁት ታሪክ ምንም ነገር የለም። ማንም ግልጽ አድርጎ የሚነግራቸው የለም ይላል። ስለሚከፍሉት ዋጋ የሚያውቁት ነገር የለም። ሁሌም ዕዳውን ተሸካሚ እነሱ ናቸው። ያ ማለት ግን አጥፊዎቹ ዘላለም ሲያጠፉ ይኖራሉ ማለት አይደለም።
ግን አምላክ ግን ሁሌም ቢሆን ቅጣቱን ያመጣል። አስቸጋሪ ነው። ያ ማለት ምንድን ነው? አንዳንድ ጊዜ በኛ አባባል፣ በኢትዮጵያን አባባል ምን ይባላል? ለኃጢአተኛ የመጣ መቅሰፍት ለጻድቃን ይተርፋል እንደሚባል ማለት ነው። ለኃጢአተኛ የመጣ መቅሰፍት ለጻድቃን ይተርፋል። አምላክ ባሪያዎቹን ይጠብቃል አላልናችሁም? ያ አምላክ ባሪያዎቹን ይጠብቃል። እኛ ደግሞ ወዳጆቻችንን እንጠብቃለን። ሁሌም ቢሆን ወዳጆቻችንን እንጠብቃለን። በእነሱ የመጣ በዓይናችን የመጣ ነው። we gonna go after them. That means none of them can stand by themselves. They will be destroyed. I'm sure this message is ይደርሳቸዋል ብለን እንገምታለን። that means anyone who want to harm someone የእኛን ወዳጆችን በአንድም ሆነ በሌላ መንገዱ ለመተናኮል የሚፈልግ ብዙ ነገር በራሱ ላይ ጦርነት እንደከፈተ ይቁጠረው። ይህን መልእክት ለማስተላለፍ ነው። ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። ወዳጆቻችን እዚህ ያሉ፣ ወዳጆቻችን ከወንዝ ወደ ማዶ አሉ፣ ወዳጆቻችን ከባህር ማዶም አሉ። that means whoever go after them just have to be ready to be destroyed. This message is from Four Eyes Society for Worldwide Nation and from Invisible Love Community. Thank you.